ቆላማው አካባቢ ነው። በዚህ አመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 አመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 አመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 አመታት ነፃ እናውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም ዘ ሆል ቫልዩ ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። ይሄ የሚያሳየው በሀገር ደረጃ ሊታረሱ የሚችሉ ጎርጆች የተደበቁ ቦታዎች እንዳሉና እነዚያን ቦታዎች በተቻለ መጠን ውሃ አድርሰን ብናርስ በአመት 2-3 ማምረት የሚያስችል አቅም እንደምንፈጥር ያላየናቸው የተሆናቸውን ቦታዎች ማስታወስ መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም አካባቢ ከዚህ ተምሮ በዚሁ አግባብ አሲዳማ መሬቶችን በማከም የተረሱ ቦታዎችን መልሶ በመጠቀም ክረምት ከበጋ በማረስ በምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም፣ በተረጂነት የሚኖር ነበር። ራሱ አርሶ ራሱ መግቦ ከተረጂነት ነፃ ለመውጣት የሚደረገው ጥረት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት መስራት ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብ ትችላለች። ይህንን ስራ አጠናክረን እንድንቀጥል አደራ ማለት እፈልጋለሁ።
ዛሬ በአፋር ክልል በሰመራ ከተማና አካባቢው ያየነው የልማት ስራዎች ግብርና የከተማ ኮሪደርን ያጠቃልላሉ። ከግብርና አንጻር የእንስሳት መኖና የስንዴ እርሻ አለ። ከፕሮሰሲንግ አንጻር የዳቦ ፋብሪካው፣ የዱቄት ፋብሪካውና የጨው ፋብሪካው አለ። የከተማ ኮሪደር ደግሞ በጣም ሰፋፊ መሰረተ ልማቶች የተሰሩበት ያለ ነው እና ገጠሩን ከከተማ የሚያሳስር የልማት ሀሳቦቻችንን አስተናስሎ ምናስበውን ብልጽግና የሚያስጨብጥ ጅማሮዎች አሉ። እነዚህ የመኖ እርሻዎች በ500 ሄክታር ገደማ የታረሰው አዲሱ የሳር ዝርያ ነው። አንዴ ከተዘራ በኋላ ለ3 ዓመት በየ45 ቀኑ ሃርቨስት የሚደረግ ነው። እዚህ አካባቢ ላይ አልፎ አልፎ የዝናብ እጥረት ሲያጋጥም በድርቅ ምክንያት ከብቶች እንዳይጎዱ አፋር አካባቢ፣ ሶማሊያ አካባቢ፣ ቦረና አካባቢ የጀመርነው አዲስ ልምምድ ነው። እንደ ከዚህ ቀደሙ ድርቅ መጥቶ ከብቶቻችን እንዳያልቁ የሚያግዝ ስራ ነው። አሁን ያየነው 500 ሄክታር ገደማ ነው። ከዚህ በላይ መስፋት ማደግ አለበት። ዝናብ ካለ እና ድርቅ ከሌለ ብዙ ላያስፈልግ ይችላል። ግን ድርቅ ያለበት በቂ ዝናብ ያለበት አካባቢ ደግሞ ካለ መኖን እየጫን ወስደን ለአርሶ አደሩ እስካሁን ባለው ሁኔታ በነፃ ነው የሚከፋፈለው። ይሄ ከመኖ አንጻር በጣም ጠቃሚ ነገር ነው። ቅድም ያየነው ደግሞ የስንዴ ምርት አለ ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300 ሺህ ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፑሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። ኮሪደር በሚመለከት በጣም ጥሩ ጅማሮ ነው ያለው። የሰመራ የኮሪደር ልማት ከሌላው አካባቢ ለየት የሚያደርገው ብዙ የሚፈርስ ቤት፣ ብዙ የደቀቁ ሰፈሮች የሉበትም። ይብዛ የሚነስም ግንባታው ጥሩ ነው። የሚያስፈልገው መንገድ፣ የፍሳሽ ማስወገጃ ስርዓት መዘርጋት፣ የመብራት ስርዓት መዘርጋት፣ ግሪነሪ መትከል እና የከተማን ስታንዳርድ እንዲጠብቅ ማድረግ ነው የሚቀረው። ሰፋፊ መንገድ ስራዎች ተጀምረዋል። የግሪነሪ ስራዎች ተጀምረዋል። እነሱ ይጠናቀቁ ምናልባት ከክረምት በኋላ በጣም የተሻለ ከተማ እናያለን። በእርሻ ያየነው አመርቂ ስራ ነው። የፋብሪካውም እንደዚሁ ከኢንዱስትሪ አንጻር ኢንዱስትሪያል ፓርኩም እንዳያችሁት መጠነኛ እንቅስቃሴ ያለው። እነዚህም በማያያዝ አፋር የሚያርስ ያን ፕሮሰስ የሚያደርግ ለምግብነት የሚያቀርብ ለከብቶቹ መኖ የሚያቀርብ ከሆነ በሌማቱም በእርሻውም በኢንዱስትሪውም በተሟላ መንገድ አካባቢውን ሊቀይር የሚችሉ ስራዎች ናቸው ተብሎ ሊወሰድ ይችላል። በእርግጥ አፋር ካለው ፖቴንሻል አንጻር የተሰራው ስራ በጣም ተጋኖ መታየት የለበትም። ከዚህ 10፣ 20፣ 30 እጥፍ ማደግ የሚያስችል ፖቴንሻል አለው። ሰፊ መሬት አለው። ውሃ እንደምታዩት እዚህም አለ፣ ዘማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ለማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ መሬት ስፋት ነው ያለው። መሬት ሽፋኑ በጣም ሰፊ ነው። ወደ እርሻነት ከተቀየር ነው እና ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም ከባቢ ሊሆን ይችላል ማለት ነው። ዋናው ነገር መትጋት፣ መስራት፣ አይን ገልጦ ማየት ያስፈልጋል። ውሃው ተኝቶ መሬት ተኝቶ መኖ የለም ማለት ኃጢአትም ጭምር ነው። አፈሩ እንደምታዩት ነው። ውሃ ካቀረብለት አልፋልፋን ወይም ሮዳስን በማምረት ለከብቶቻችን መኖ ማቅረብ ስለሚቻል የጀመርነው ጅማሮ በጣም ተስፋ ሰጪ ነው። በጣም ጥሩ ስራ ነው። ከዚህ በላይ ግን መትጋት መጣር አለብን። የምናስበውን ብልጽግና የምናስበውን መለወጥ ለማምጣት ጅማሮአችን መልካም ቢሆንም መፍጠን ደግሞ አለብን። መፍጠን አለብን፣ መፍጠር አለብን፣ ማያያዝ አለብን። ያኔ የተሟላ የልማት ገጽታ ያላብሰናል። እስካሁን ባለውና ባየነው ነገር በጣም ደስ ብሎናል። ይሄ ራመዳን ወቅት ነው። በራመዳን በዚህ ሙቀት አፋር ውስጥ እንደዚህ ያለ ስራ ማየት አዲስ የስራ ባህል መፈጠሩን ያሳያል። ህዝባችን እንዲበረታ እንዲሰራ ሰርቶ ብቻ በላቡ ራሱን ማኖር ራሱን ማቆየት ለልጆቹ መልካም ሀገር መተው የሚችለው በልመና አይደለም፣ በስራ ብቻ ነው። መልካም የሆነ ሀገር አለን፣ እንስራ፣ እንተባበር፣ እንለውጥ፣ እንፍጠር። በዚያ መንገድ ልጆቻችን የማይለምኑ በአንጻሩ የሚረዱ ሆነው
ሀገር እንዲረከቡ ስለሚያስችል እንበርታ፣ እንስራላለው። እጅግ በጣም ጥሩ ቆይታ የነበረን። አመሰግናለሁ።